ከኔ ጋር ዩቲዩብ መጀመር የምትፈልጉ ካላችሁ ይህ ቪዲዮ ለእናንተ ነው። አዲስ ዩቲዩብ መጀመር የምትፈልጉ ከኔ ጋር ጀምራችሁ ከኔ ጋር አብራችሁ ፕሮግረሳችሁን ማየት የምትፈልጉ ከሆነ አኑ አብረን እንጀምራለን። እኔ የሄድኳቸውን ስቴፖች አንድ በአንድ የማሳይ ይሆናል። ይህን ቪዲዮ አይታችሁ ዩቲዩብ አብረን እንጀምራለን። ለቪዲዮ እንሂድ። በዋናነት ዩቲዩብ ለመክፈት ምን ያስፈልገናል? መጀመሪያ ኢሜል ያስፈልገናል። ስለዚህ ኢሜል አካውንት ደግሞ የሁላችንም ያለን ይመስለኛል። ከሌለንም ቀላል ስለሆነ የተለያዩ የተሰሩ ቪዲዮዎች ስላሉ እነሱ ማየት ትችላላችሁ። ግን ዛሬ የምናየው እኔ እስከፊት ያደረኳቸውን ስቴፖች አብረን የምናይ ይሆናል ማለት ነው። ቀላል ስለሆነ ቀጥታ ምንድነው የምናደርገው? youtube.com ብለን ከገባን በኋላ የሚመጣልን የዩቲዩብ ኢንተርፌስ አለ። አዲስ ያልተከፈተ ምንም ያልተከፈተ ከዚህ በፊት ከሆነ ምን ብሎ ነው የሚመጣው? ክሬት ቻናል የሚል ይመጣል ማለት ነው። እሱን ክሬት ቻናል የሚለውን ትነኳታላችሁ ማለት ነው። ክሬት ቻናል የምትለዋ ስትነኳት ቀጥታ ወደ ቻናል ክሬት ለማድረግ ያስገባናል። እሱ ላይ ፕሮፋይል ሴሌክት ፒክቸር የሚላለ እንዲሁም ደግሞ የዩቲዩባችን የምንሰጠው ኔም ለምሳሌ እኔ ጂሲ ብዬ ብሰጠው እንዲሁም ደግሞ ሃንድል ኔም ይሰጠናል። ሃንድል ኔም ማለት ምን ማለት ነው? ዩቲዩባችን ላይ ለምሳሌ youtube.com/ ብለን ሃንድል ኔማችንን ነው የምንሰርቸው ማለት ነው። ማንኛውም ሰው እኛን ሰርች ያደርግ የሚያገኘን በዛች ሃንድል ኔም ነው ማለት። ሃንድል ኔሙን ለምሳሌ ጂሲ 123 ብለው ተይዟል ይለኛል። ይሄኛው እሺ እንቀይረው። ኃይሉ ጂሲ ብዬ ብሰጠው ኦኬ ያልተያዘም። እሺ ኃይሉ ጂሲ ብለን እንስጠው። ከዚህም በኋላ ቀጥታ ሃንድል ኔም ከሰጠን በኋላ ክሬት ቻናል የምትለውን መጫን ብቻ ነው። ቻናላችን ክሬት ተደረገ ወደ እንደዚህ አይነት ኢንተርፌስ ይወስድናል ማለት ነው። ጂሲ የሚልና እንዲሁም ደግሞ ሃንድል ኔማችን ያወጣናል። ከዚህም በኋላ ከስተም ቻናል ብለን ስንገባ ወደ ዋናው ኢንተርፌስ ያስገባናል። ስለዚህ እሱን ስንነካ በሙሉ ዩቲዩባችንን ከስተማይዝ የምናደርግበት ኢንተርፌስ ኦልሬዲ ቻናሉ ክሬት ያደረግነው በቃ ክሬት ቻናል እስከምትለው ሃንድል ኔም እና ኔም ስንሰጠው የዩቲዩባችንን ኔም ስንሰጠው ቻናል ክሬት ያደረግነው፣ ግን ማስተካከል ያለብን ከዛ በፊት ያሉ ነገሮች ስላሉ ነው። ስለዚህ እነሱን እያንዳንዳቸውን እናስተካክላለን ማለት ነው። ባነር ኢሜጅ ይመጣልናል መጀመሪያ ላይ። ፕሮፋይል ፒክቸራችንን መቀየር እንችላለን። ከዛ ኔማችንና የኛ የሰጠነው ኔም ጂሲ ብሎ ያመጣዋል። ከዛ ሃንድል ኔሙን ኃይሉ ጂሲ ማለት ነው። ከዛ ዲስክሪፕሽን መስጠት። ዲስክሪፕሽን ደግሞ የኛ የዩቲዩባችን ምንድን ነው ሊይዘው ያለው ኮንተንቱ ምንድን ነው የሚለው ስለ እኛ መስራት ስለፈለግነው ነገር የሚገልጽልን ነው። ስለዚህ ዌልካም ቱ ጂሲ ቲዩብ ብለው ለምሳሌ እንደ ሳምፕል ነው። እናንተ ደግሞ የእናንተን የሚመለከቱታላችሁ። ዚስ ቻናል ኢዝ ፎከስ ኦን ጂሲ ስቱደንትስ ኢን ደብረ ብርሃን ዩኒቨርሲቲ ብለን ብንሰጠው ዲስክሪፕሽን ብቻ እኛ ልንሰራው ያሰብነውን ዲስክሪፕሽን እናስቀምጣለን ማለት ነው። ከዛ እዚሁ ምን ማስቀመጥ ይቻላል? ኪወርዶቹ በጣም አስፈላጊ ስለሆነ ኪወርድ ማለት ምን ማለት ነው? አንድ ሰው ምን ብሎ ቢሰርቸን እኛን ሊያገኘን ይችላል። ስለዚህ ጂሲ ብዬ ደግሞ ደብረ ብርሃን ዩኒቨርሲቲ በሀሽ ነው የምናደርገው። ብዙ ጊዜ በሀሽ ነው የሚደረገው ኪወርድ እና ጂሲ ደብረ ብርሃን ዩኒቨርሲቲ እንዲህ ብዩ ብለው ሲሰርቹ ያገኙ። ቴክ ኢን ደብረ ብርሃን ዩኒቨርሲቲ ብለው ሰርቹ ያገኙ። የተለያየ እናንተን የሚመለከተውን ማድረግ ትችላላችሁ ማለት ነው። እኔ እንደዚህ ብዬ ሰጠው ኪወርዳችንን እንደዚህ ብለን የምንሰጠው እሺ ቴክ ኢን ዲቢዩ ልበለው ይበቃል። ከዛ በዚህ መልኩ አስተካከልን ማለት ነው። ከዛ ምን አለ ኮንታክት ኢንፎርሜሽን ማስገባት እንችላለን። ኢሜይል ማስገባት እንችላለን። ኢሜይል ስናስገባ ግን ኢሜይላችንን የምናስገባው ኢሜይል ማለት እኛን ሲፈልጉ ሰዎች ማግኘት የሚችሉበት ኢሜይል አድሬስ ማለት ነው። እና እሱን ኢሜይል ስናስገባ ምንድን ነው የምናደርገው? ዩቲዩብ የከፈትንበትን ኢሜይል አይደለም የምናደርገው። እሱ ለሪስክ ጥሩ ስለማይሆን ሞኔታይዝ ከሆነ በኋላ ግን የምናስገባ ኢሜይል ምንድን ነው እኛን ፐርሰኖች ወይም ሰዎች እኛን የሚያገኙበት ኮንታክት ኢንፎርሜሽን ነው የምናስገባው። ከዛ ውጭ ያለውን ኢሜይል እናስገባለን ማለት ነው። ወይ ደግሞ ዩቲዩብ ያልከፈቱበትን አንዱ መረጃ አስገባለሁ ማለት ነው። ስለዚህ ሀይል ዋክ የምትለውን አንዷን ባስገባት ይቻላል። እሺ ዋተርማርክ ላይ አያስፈልግም። ኮንታክት ኢንፎርሜሽን ካስገባን በቂ ስለሆነ ኦኬ። እሺ ምን ባነር ኢሜጅ እናስተካክላለን። እሱን አፕሎድ የምትለዋን ስንነካት ቀጥታ ወደ ፋይል ይወስደናል። ከፋይላችን ላይ ያዘጋጀነውን በፊት አዘጋጅተን ያስቀመጥነውን ኢሜጅ እንመርጥለታለን ማለት ነው። ይሄንን በመርጥ ለምሳሌ ከዚህም በኋላ ምን እንብለዋለን? ፐብሊሽ የምትለዋን እንነካለን ማለት ነው። ይሄን ጨረስን። ወደ አድቫንስድ ፊቸር እንሂድ። አድቫንስድ ፊቸር ላይ ደግሞ ምን የሚሉ ነገሮች አሉ? የአንተ ዩቲዩብ ቻናል ኮንተንቱ ምን ላይ ያተኮረ ነው ነው። የመጀመሪያው ለኪድስ ለህፃናት ነው ወይ ነው። እንዲሁም ደግሞ ሁለተኛው ደግሞ ለህፃናት አይደለም ወይ። ሶስተኛው ግን በየጊዜው ለህፃናት ነው ለህፃናት አይደለም እያልክ ቀያይር የሚል ነው። ግን ኖት ሜድ ፎር ኪድስ የሚለው
ታደርጋላችሁ። ሁለተኛውን ትመርጣላችሁ። በየጊዜው መቀየር ስለማይጠበቅባችሁ እሱን መረጥን። ለህፃናትን ኮንተንት ካልያዘ ከያዘ ግን የመጀመሪያው የስ የሚለውን ታደርጋላችሁ። ሁለተኛው የህፃናት ካልሆነ ደግሞ የህፃናት አይደለም ነው የሚለውን ትመርጣላችሁ ማለት ነው። ወደ ፊቸር ኢሊጂቢሊቲ የሚለውን እንሄዳለን። ፊቸር ኢሊጂቢሊቲ ላይ ስንገባ 3 ነገሮች አሉ። የመጀመሪያው ስታንዳርድ ፊቸር አፕሎድ ለማድረግ ፕላይ ሊስቶችን ክሬት ለማድረግ ኢንፎርሜሽኖችን ለመስጠት የምታደርጉበት የመጀመሪያው ስታንዳርድ ፊቸር የሚለው ነው። አውቶማቲካሊ ቻናል ክሬት ስታደርጉ ኢኔብልድ ነው። ይሄ አውቶ ኢኔብልድ ነው፣ ችግር የለውም። ሁለተኛው ግን ኢንተርሚዲየት ፊቸር ነው። ኢንተርሚዲየት ፊቸሮች ደግሞ መቼ ነው እሱ ኢኔብል የሚሆነው? ኢኔብል የሚሆነው ፎን ነምበራችንን ቬሪፋይ ስናደርግ ብቻ ነው። ይሄ ፊቸር ኢኔብል የሚሆነው። ኢኔብል የሚሆነው ለምን ያስፈልጋል ካላችሁ፣ አንደኛ ላይቭ ስትሪም ለመግባት፣ ሁለተኛው ከስተም ቻናል እንዲሁም ደግሞ ከ15 ደቂቃ በላይ ያሉ ቪዲዮዎችን ለመልቀቅ ይሄ ኢንተርሚዲየት ፊቸር ኢኔብልድ መሆን አለበት ነው ሁለተኛው። ስለዚህ ፎን ነምበራችንን ቬሪፋይ አድርገን እሱን ኢኔብል እናደርጋለን ማለት ነው። ቀጥታ ቬሪፋይ ፎን ነምበር ብለን ገብተን ወደዚህ ይወስናል ማለት ነው። እዚህ ጋር ከገባን በኋላ ፎናችንን ቬሪፋይ ማድረግ ስልክ ቁጥራችንን ማስገባት ማለት ነው። እዚህ ጋር ስንመርጥ ሰሌክት ዩር ካንትሪ የሚላል። ካንትሪ ኦፍ ሬሲደንሳችን ላይ መጠንቀቅ ያለባችሁ እዚህ ካንትሪ ኦፍ ሬሲደንስ ላይ ዩናይትድ ኪንግደም ታደርጉ። ግን ፎን ነምበራችሁን ቬሪፋይ ለማድረግ ኢትዮጵያን ማድረግ አለባችሁ። ዩናይትድ ስቴትስ አድርጋችሁ የዩናይትድ ስቴትስ ስልክ ቁጥር ያስፈልጋቸዋል። ስለዚህ ኢትዮጵያ ትመጣላችሁ እዚህ፣ ምክንያቱም ችግር ስለሌለው ማለት ነው። በስልክ ቁጥር ስለሆነ ምንም የሚያገናኘው ነገር የለም። ቴክስት እንዲደርሰን እና ቬሪፋይ እንድናደርግ ብቻ ስለሆነ የተፈለገው በቴክስት የሚለውን ምረጡት። በስልክ ቁጥራችሁ ቬሪፊኬሽን ኮድ ይላክላችኋል። እሷን የተላክላችሁ ኮድ ታስገባላችሁ። እኔ የተላክልኝ ኮድ አስገብቼ ሰሚት እለዋለሁ ማለት ነው። ሰሚት ስለው ቬሪፋይ ይሆናል። አሁን ገብተን ስናየው ፊቸር ኤሊጂቢሊቲያችን ሁለተኛው ኢንተርኔት ፊቸራችን ኢኔብል ሆነዋል ነው። ሶስተኛው አድቫንስድ ፊቸር ነው። ይሄ አድቫንስድ ፊቸር መቼ ነው ኢኔብልድ የሚሆን ካልን ብዙ ቪዲዮዎችን አፕሎድ ስናደርግ ነው። ዩቲዩብ ላይ ኢንትራክት ስናደርግ ወይም አክቲቭ ሆነን ስንቆይ በየጊዜው ቪዲዮዎች ስንለቅ እና ኢንጌጅመንታችን ጥሩ ሲሆን ሶስተኛው ምን ይሆናል ማለት ነው? በራሱ አክቲቭ ይሆናል። ምንም ስለማያስፈልግ ይሄን ሴቭ ብለን እንመጣለን ማለት ነው። ጨረስን፣ በቃ ይሄ ነው። ስለዚህ በዚህ መልኩ ቻናላችንን ከስተም አደረግን ማለት ነው። ይህን ይመስላል። ከዚህ ፕሮፋይል ፒክቸራችን ላይ ገብተን ስናየው ጂሲ የሚል ኃይሉ ጂሲ የሚል ቻናል ከፈትን ወይም ደግሞ ሃንድል ያለው ቻናላችንን ከስተም ያደረግን። ከዚህም በኋላ ክሬት ቻናል እያደረግን አፕሎድ ቪዲዮ ላይቭ መግባት እንችላለን። ፕሌሊስት ማድረግ እንችላለን። የተለያዩ ስራዎችን መስራት እንችላለን። ይህን ይመስል ነበረ። ከኔ ጋር የነበረን ቆይታ ይህን ይመስል ነበር። እኔ ስከፍት ራሴ ዩቲዩብ ቻናል ስጀምር የሄድኩባቸውን ስቴፖች ነው ያስቀመጥኩት። ቪዲዮአችሁን ሰውታችሁ እስከዚህ ሰዓት አብራችሁ ለቆያችሁ እጅግ በጣም አመሰግናለሁ። ላይክ የምትለዋን በተን ስትጫኑ፣ ሰብስክራይብ የምትለዋን ነፍታችሁ ደግሞ ኖቲፊኬሽን አይከኗን እንዲጫን ስትሏት፣ እንዲሁም ደግሞ ኦል የምትለዋን ስትጫኑ እኔ ሰፖርት ማድረጋችሁን አውቃለሁ ማለት ነው። በሌላ ቪዲዮ ቀጣይ እንገናኛለን። እስካሁን ድረስ ለነበረን ቆይታ እጅግ አመሰግናለሁ። ይመቻችሁ። በሌላ ቪዲዮ እንገናኛለን። አዲስ ዩቲዩብ የከፈታችሁ ካላችሁ ግን ዴም አድርጉ፣ ሰፖርት እንደራረጋለን። ቡም 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 ቡም። ይመቻችሁ።